አንተ እንዲህ እንዳልመታ አንተ እንዲህ እንዳልመታ ደስ ይላል። እንዴት እንዳመታኝ ነይ አሁን ተደግፈሽ ዘና ብለሽ ኮንክሪት የሆንኩ ሰው ነው። እሱ ላይ ብትደገፍ ይወድቃል። ለዛ እኔ ላይ ዘና ብለሽ መደገፍ ትችያለሽ። ፏ በይ ምን ቀብረር በይ እንዳሰኝ ማንንም። እሺ የምር እርግዝና ያምርብሻል ግን እዚህ ዙሪ ምንድነው አሁን ልትክድ ነው? የምርም እኮ እርጉዝ ነኝ። ረጅ በፈጠረ ዞር በልልኝ ግዴለህ ሞከር ወይኔ ፈጣሪ ሆይ ኧረ እንዴት አባቱ ነው የሚያስጨንቀኝ? በእናትህ ተጨነኩ እኮ። ኧረ እንዲሁ መኮርኮም ነበር። ናስቲ አንተ እዛ ሆነ ከምታይ ናስቲ ደገፍ አድርገኝ እንደው። ኧረ ረገጠኝ አንተ እንደዚህ እኮ ነበር ማረግ። ኧረ ነው ኧረ እንደው ናስቲ አይ እንዴት ነው ባለቤቴ? ሰላም ነው አለ ወይ? እንዴት ነሽ? አይ እንዴት ነው ደከምኩ እኮ። እያስቸገረ ነው እንዴ? ቀላ ይገጭ እንዴ? መኮርኮም ነበር እንደው። ኧረ በስመ አብ መከራዬን አየሁ እንደው ሳይቸግረኛል ጊዜ እንደው ታውቃለህ አይደል? ይሄ ሁሉ አንተ ባመጣኸው ጣጣ ያንተ ጣጣ ነው እንደው። የኔስ ማን ያመጣው? ኧረ እንደው መከራዬን አሳየኸኝ። ምን አውቄልህ? አንቺ ነሽ ያመጣሽው። እሰይ እየመጣሽ ተኝ አልጋማ ተገኝ ያለ ሀገሬ እንደዚህ አሁን ምን አረግ ታው እሺ ታው እኔ ደክሞኛል። እኔ አታድክመኝ ለየባሰኝ ሌላ ነገር እያወራ አርግዟል እንዴ? ምንድነው እንደዚህ የምትይ? ምን አይነት ሰው ከመሳው በሆዱ እንጂ በእግሩ ሲያርግ ዘይት ታውቃለህ? በቃ ተከበሪ። ምን ለማለት ነው? ይሄ ሁሉ እኮ አንተ ስራ ነው። ምን ለማለት ነው? አልገባኝም። ተከበሪ ብዬሻለሁ። ተከበሪ። እንካስቲ አሁን ይሄን ያዝባክ እየደከመኝ ነው። ያዘው እስቲ ወደዛ ያዝልኝ። መከራዬን አበላኝ እኮ ይገርምሻል። ያንቺ እኮ እቃው እንኳን አይዝም። አንድ ዕቃ ይዛል ሲያሲ እስቲ እንሞክር። አንቺ ልገዩ ነው እንዴ? በስንት ልፋት ያመጣሁትን አይኔ ፈጣሪ ወይ እንደሱ አስቀምጠ ማለት እስኪ አካሄደልኝ። ያው እስቲ ትንሽ ወደዛ ሄድ ብለና ግዴለህ ሞክር። አረ ወይኔ አይ ፈጣሪ ሆይ እስራውን ያንቺ የኔ እንኳን እንትን ነው ምን መሰለኝ የኔ እንኳን በቃ ትክክለኛ ልጄ ስለሆነ ይሄ ምንም አይከብደኝም። ስለዚህ አሳየ አንቺ በስንት መጠጥ እንዳመጣው ተተኪ ይጀው። እሺ ጥሩ ነው። አይ እንደው ደከመኝ ባከኔ መንገዱንም አልቻልኩት። አይ ፈጣሪ ሆይ አይ እንደው መጥኔ እስጣ አንተ እኔ አይደለም ፏንልም አንጠጣ አንበላም። ምን ውሃ ነው የምንጠጣው? ጠጥተን መጣ እኮ አይጠጣም ሲጀምር ይጠጣል። ውሃ የሚጠጣል አይደለም። አይ አንተ ደግሞ ሌላ ነገር አታወራ። ውሃ ጠጥተን የመጣ ነው። ሰላም ሰላም። እዩት እንግዲህ እነን ሰውዬ ሰላም ሰላም። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ቤተሰቦች ሁለታችንም ነፍሰ ጡሮች ሆነናል። ለቃ ማስቀመጫነት ነው የሚያገለግለው እንጂ አንተ አይወለድም ተብሏል። ምክንያቱም አትሳቀና ተቀላራበት ምክንያቱም ማለት ነው ቤተሰብ የኔ ትክክለኛ ልጅ ነው። እሱ ግን መጠጥ ሲገለብጥ ያሳበጠው ወዱ መጠጥ የገለበጠ ሰው እንደዚህ ያረደ ይሄ በመጠጥ ያበጠ ወድ ነው። ይሄ ግን ያው ልጅ ነው። ፍቅር ምን ይወለድ መንገድ ላይ ነውና አትጠጋኝ ያለ ሰቀናበ አንድ ላይ እንጠጣለን። አያችሁ ለራሱ ሲያመቻች አንድ ላይ እንጠጣለን። ፏ ቢያንቺ
ቁጭ በለው እዛ ካልተመቸሽ ንገሪኝ ይወጣል ቶሎ ቀብረር ነው እናረጋ ፋበይ ኧረ ወይኔ ጉዴ ፈላ ብቻ ገና በደንብም ሳላወራችሁ ነው ሳቄኝ እየመጣ ተቸግሬያለሁ እና ውድ ቤተሰቦቻችን እንዴት ናችሁ በድጋሚ እኛ በጣም ደህና ነን እግዚአብሔር ይመስገን ዛሬ እንግዲህ ከፈረንጁ ጋር ዘና ልናረጋችሁ መተናል አይደለ እውነት ነው አዎ እውነት ነው እስቲ አንዳንድ ነገር በላቸው ምን ተሰማከ ይሄንን የመሰለ ልጅ በማግኘት በጣም ደስታ ነው እየተሰማኝ ያለው ያ ሁሉ ብርጭቆ ባልጠቀም እንደዚህ ያሉንም ነበር አሉ አንዳንድ አሁን ፈረንጁን ብታየው ሲክስ ፓክ ምናምን ያለው እንጂ እንደዚህ ያን ነገር ይሄ አሁን ውበት ነው ፈረንጁ ማለት ያ ባለፈው ከኔ ጋር የመጣው ተደባዳቢው አሁን እሱ ልሰካበ ያለው ነው እሺ እሱ እንደኔ ነው መቼም አይመጣም አሁን እንደዚህ ሊመጣ አይችልም ልክ ነህ ብር ሲኖርሽ አሁን እንደዚህ ነው አንዳንዴ ፏ ማለት ጥሩ ነው ፏ ማለት ግድ ነው እና በቃ እንዳይደብር ፏ በል አትጨናነቅ ቀብረር በል ደግሞ እሺ የታባቱ አንዲት መጨናነቅ የሚባል ነገር የለም ዘናፋ ዝንጥ ነው ማለት ያለብሽ መጠጣት መብላት ነው በቃ አንተ ብቻ ብላ ጠጣልኝ አንቺ ደግሞ እንዳበይ እሺ ከበላሽ ይብሳል አይወጣም እሺ እና እንግዲህ ውድ ቤተሰቦቻችን እንደዚህ ያለን እናንተን ዘና ለማድረግ እንግዲህ ዛሬ ቆርጠን ተነስተናል አይደለ ዛሬ እናንተንም ጭምርና አንድ ሰው ደግሞ ልናዝናና ነው ዛሬ አብርሽን ደውለን ጠርተነዋል እንደዚህ እንደለበሰን ምንም አያውቅም ዛሬ አብርሽን በደንብ ዘና ፈታ ልናረገው ጠርተነዋል እንግዲህ በቃ ሁለታችንም እንደ እርጉዝ ሴት ነው አክት የምናረገው በጣም ግን ቻሌንጅ ነው እውነት እናንተ ወይኔ ጉዴ ፈላ አሁን ፈራው ሳስበው አንተ አትይዝም እንዴ አይዞ የምሬን ነው ብላችሁ በጣም ቻሌንጅ ነው ጫማ ለማድረግ ጎንበስ ለማለት ኧረ ከባድ በጣም ነው የሚከብደው የእውነት ፈራሁኝ አሁን ወደፊት እንዴት ነው መሆነው ነው ሱሪ ውስጥ የወለቀ ነገር አለ አሁን እሱ አብርሃም ሲመጣ አሳስረዋል ከመተውና አይዞ ቃሽ ግድ የለም አይዞ ይስተካከላል ሁሉም ነገር እና እንግዲህ ውድ ቤተሰቦቻችን ለአብርሽ ደውለንለታል እመጣለሁ ብለናል እሱን እየጠበቅነው ነው እንግዲህ እሱ እስከሚመጣ ድረስ እናንተን ዘና ፈታ ለማድረግ ነው እንግዲህ ይሄው ሁሉ ድካምና ጥረታችን እኛ ውድ ቤተሰቦች እንደምትዝናኑበት እርግጠኛ ነን ደግሞም ተወዱታላችሁ አይደለ ከወደዳችሁት ላይክ ሼር እንዳይረሳ ሰብስክራይብ እያደረጋችሁ ደግሞ ቤተሰቡን ማለት ነው የሆነ ነገር ደግሞ አሰብኩኝ ውድ ቤተሰቦቻችን ማለት አሁን እርጉዝ ሴት ማትችለውን ነገሮች ልናረግ ማለት ነው ምን ጫማህን ጎንበስ ብለህ ሰርና አሳየኝ ቀላል ነው ብለሃላ ስለዚህ ጎንበስ ብለህ አሳየኝ እኔ እንደዚህ አይነት ቀላል ነገር አይመቸኝም እና ያለና ከባድ ነገር እኮ ችግር የለውም ከቀለለ ጎንበስ ብለህ ሰር አይተው አብርሃም ሲመጣ ስራ ከብዶኝ አይደለም በነገርሽ እስቲ ወክራት ታዲያ እሺ ወክራት ታዲያ አብርሃም ስራ ላሰራው ፈልጌ አይ ችግር የለውም አገጨዋለሁ ብዬ ነው እሺ ሞክር አያችሁ አይቻልም ማለት ተከራከርሽ እስቲ አንቺ ሞክሪ እኔማ እኮ እንደሚከብድ እኮ ቀድሜም አምኛለሁ ግን ጋፋል እግዚአብሔር ወሩ ሳይደርስ እንደወጣ እስቲ አሁን ቁጭ ለማለት ልሞክር ቁጭ ማለትም ይከብዳል በነገራችን ላይ ዳውት የምር ይጋፋል እሺ ወይኔ ጉዴ አሁን አረከብዳል ወጥኔ ለእርጉዞች እና በጣም ከባድ ነው ሁሉም ነገሩ እስማ ሞል መንፈስ ቅዱስ ኧረ መጣ መጣ ምንድነው የሚያስቀው ያማል እንዴ ምንድነው የሚያስቀው ተው ቆይ ፈረንጆ የምር ነው ምንድነው ልጅ እና እንዴት አባቱ እንደሚደክም እስቲ ናቀስ የምር እርግዝና ያምርብሻል አርግሽ በቃ አንተ እርጉዝ ነች ምንድነው እና ይሄ ምንድነው ቀልድ ነው የሚመስለው ለተከድባለ ይሄኛው ደግሞ የሆነ አንድ በፊት የምንኖርበት የነበረው ቤት ላይ ከታች የነበረው ሰው እያይተሻለ አከራዮቹ ነበርኩኝ በነገር ላይ እዛ ነው ደግሞ አረሻ ሚዙን እንኳን በትነጥራ
እንዴ ያስቸግራል። አንተ አይገባህም። እሱ ስለሚያውቀው ችግሩን ስለሚያውቀው ምግብ አለመብላት አይደለም። ይኸውልህ የኔ አባት ልንገርህ፣ ቆይ እኮ እስቲ እሺ ካለኝ እስቲ እመክረዋለሁ። እንዲህ አይነት ነገር አይወድም፣ ግን እንዲህ አይነት ነገር የለበትም። ንጹህ ነው እሱ። እንዴት መጠጣት ምናምን የለበትም። በጣም ምርጥ ነው አይደለም? አይ የለበትም፣ ግን እንደዚህ አይነት ነገር ጥሩ ነው። ምንድነው ፍኛ ነው ወይስ ምንድነው? እናትህ ልጅ ቀልድ የለም። አንተ በእናትህ እንደዚህ እንዳቀር ነው እንዴ? አረፋትን ካንዴ ረፍ አንተ ዞር በል። ወይኔ እኔ አንቺ እዚህ ጋር ተደገፊ ዘና ብለሽ ነው አንተ እንዲህ እንዳልመታ አንተ እንዲህ እንዳልመታ ደስ ይላል። እንዴት እንዳመታኝ ነይ አሁን ተደግፈሽ ዘና ብለሽ ኮንክሪት የሆንኩ ሰው ነው። እሱ ላይ ብትደገፊ ይወድቃል። ለዛ እኔ ላይ ዘና ብለሽ መደገፍ ትችያለሽ። ፏ በይ፣ ምንም ቀብረር በይ፣ እንዳሰሚ ማንንም። እሺ አንቺ ደግሞ አሁን ሄደን እንጠጣለን፣ ፏ እንላለን። በአንድ ወር ነው የሚወጣው በነገርሽ ላይ በዚህ ሰሞን። ለዛ ነው የጠፋሁት። አይ ልንገርህ፣ በጣም ይከብዳል ብታውቅ። ይሄ ማለት እንዳለ በቃ ወገቤ ብታይ እንዴት ድክም እንዳለኝ ነው ተሸክም። የምር ጊታር ያምርብሻል። ተው እንዳትበላ አይባልም። የምር እርግዝና ያምርብሻል። ግን እዚህ ዙሪ ምንድን ነው አሁን ልትክድ ነው? የምርም እኮ እርጉዝ ነኝ። ረጅ በፈጠረ ዞር በልልኝ። እኮ ኧረ ሚስቴን እንኳን ለያት በደምብ አንተ ዘረላ አንተ አጠጣ አትበላ። ምንድን ነው እሷ ቀብረር ያለች ሰው ነች። እኔ ወዴም ያረገሽ መሰለኝ ነው። ኧረ ተው ገርበኝ። ማንንም እንዳሰሚ አርግዤ ነው እኮ ታዲያ። የምር ምናምን ሳይሆን ልጄ ነው። ምን ነው ልጅ እኮ ነው ያርገው። ያሪስ ብያለሁ። ቢቢ እደፈረው ሰው ይመሰልከኝ ግን እኔ ምን አሰብኩኝ መሰለህ? ልንገርህ። ምን እሺ ነው ና ምንድነው? አይ ምንም ችግር የለም። ምንድነው እንዴ ምን ጀመርክ? እስኪ የት ሄደ? አንተ ግን አይከብድህም? በጣም አዝናለሁ። እስኪ ወዴት አለ? እስኪ ዞር አሳያቸው። የለም እኮ ቤተሰብ ጃምቦን ሙሉ ሸን ነው ባይዘው ሸንቶት ነው። ምንም አድርጎት አይደለም። እሺ ምን ነው ማረጋ? ፈረንጅነቴ ተነሳብኝ። የምር እዚህ ዞር ፈረንጅ ባይዘው ግን ያምርብሃል። ሱፍ ግን የምር ስነግር ማለት ነው ሱፉ አንተ ላይ ሄዷላ እንዲህ ተንቋለለ አይገልጸውም። የምሬን እኮ ነው። እውነት የኔ ወደ አንቺ ሳይተረፍስም እንዴ? የኔ ባለጄ ቀልድ የለም። በተን ያለ እርጉዝ ልብስ የሚያምር ቆንጆ ልብስ ትገዛልኛለህ። ብዙ ደግሞ እንደዚህ አንድ አንጠልጥለህ እንዳመጣሽ እንደዚህ ወደዛ ነው የምወረውረው። ስለዚህ ቆንጆ ቆንጆ ልብሶች እፈልጋለሁ። ታይት እፈልጋለሁ። እንደዚህ አይነት ነጠላ ጫማዎች ያስፈልጉኛል አሁን ላይ። ምክንያቱም በቃ ከፍ ያለ ጫማ ማድረግ አልችልም እና እሺ አሁን ማለት ነው በቃ ምን እንደምፈልግ ታውቃለህ? ማን ነበር እንደ አርጋው በዳሶ ነው በጣሶ ነው የሚባለው ጉራግኛ የሚደንሰው ሰውዬ፣ እንደሱ ሰውዬ እዚህ ጋር በጭንቅላት እንድትቆም ፈልጋለሁ። አዎ ቆም እዚህ ጋር ቶሎ በል። በጭንቅላት እኮ ቶሎ በል። አረ ይምራቀል የሚያምረኝ ነገር ያቅልሽልሽ ነው። ምንድነው? ቶሎ ቢያምረኝ ነገር ካላረክልኝ ሊያስመልስኝ ደርሷል። ቶሎ በል የሚመጣ ከሆነ በዚህ አድርገኝ። ቶሎ በል እንደዚህ እንዳያስመልሰኝ ከፈለክ እኮ እሺ ምንድነው? ሩታይ የምር አመረርሽ እንዴ? ቶሎ በል እዚህ ጋር በጭንቅላት ተገልበጥ እና አሳየኝ። በጭንቅላት ተገልበጥ? አዎ አሳያታ። አንተ ምንድነው? ቶሎ በል ፈልጋለሁ። ቶሎ ፈጣን። አረ እኔ ወንድ ልጅ ቆረጥ አይደል? ነው ወደ ቤት እንግባ። ወንድ ልጅ ቆረጥ ጀግና ጎበዝ በርታ። ምንድነው የምትለው? ወደ ላይ ጎበዝ። ፈጣን ተገልበጥ እዚህ ጋር ተገልበጥ። አዎ በጭንቅላት እንደዚህ ጭንቅላት እኮ ነው ይሄ እንዳለ ያሳመማል። ጭንቅላት ሆነ ተሳመማል። ምን ችግር አለ? ወንድ ልጅ አይደል? አለም አፈነዳብሻለሁ። ልጅ ከልጄ ጋር ቀልድ አፈነዳብሻለሁ። ያው አላልፈልግም ከልጄ ጋር ወደዛ አድርጌ ነው። ለሚስት ስንት መከራ ይከፈላል። አንተ ምንድነው? ቶሎ በል ሞጋሽ ነግራ ልጄ ገደልከው። ፖሊስ ጥራልኝ። የልጄ ገዳይ አንዴ ቆይ የምር አንዴ ፈረንጅ ስማኝ ፖሊስ ጥራልኝ። የልጄ ገዳይ
እኔ ያረጋዋለሁ ሁሉ ነገር ለቅ በቃ ፈረንጁ ልጅ ተመደደው ምንም ነገር የለም። ያው እንደምታዩት ምንም የለም። ያው ይኸው ምንም ነገር የለም። ቤተሰቦች ያው አፈፋው ደግሞ ሸናቸው ከስር ወጣ። ቤተሰቦች ከስር ወጣ። ዛሽ ለዚህ የተለከፈ ነው። እናቶች ደህና አምሮት ነሽ ሸናችሁ። ለማንኛውም የተወለደው ልጅ ይሄውን ደህና አምሮቴንም ሳልወጣ 50,000 ብር ላስወጣ ብዬ ሳልጨርስ እኔ ደግሞ ዛሬ እበላለሁ። ግን የምርም ግን ሩታዬ ገፋ እያለ ነው። ወደ 4 ወር እየተጠጋ ነው። ያው ማየት ማመን ነው። አንተ ወራተም ነገር አለ እኔ እናንተ ተስማምተን ምን ጀመራችሁ? ምንድን ነው ያለው? ፊኛ ልሶትንም ባላቀን ሆነስ። እሺ ለማንኛውም ይሄድ ለማንኛውም እሺ እንኳን ደስ አለሽ በለኝ። አይደለም እንኳን የ5 ወር ነበር እንኳን ፈነዳኩ ፈነዳ ምን ነው እንደዚህ ምትልኝ? ፈነዳ ሲሆን ነበር ሲሆን አይቀመጥ። አሁን ሩታዬ ሂድ ወደ ቤት። ከዚህ በላይ ከቆየን ማለት ነው ፈረንጁ ሌላ ነገር ይስብብናል። ቤተሰቦቻችንን ሰላም እንበላቸው ማለት እንሰናበታቸው። ደግሞ ያው ልጄን ገደለው። በጣም አዝኛለሁ። ነፍሰ ገዳይ ነህ አንላቀቅም። ግራዋን የቃማችሁት ግራር ነው አይደለም? ይሁን በሞቀ ውሃ የሚያስቃማቸው አለ። በጃምቦ ነው የቃሙ እና ቤተሰቦቻችን ግን ተከላችሁ ታይሲ ሀበይ አንቺ አልጠጣሽም። ፈረንጆ ጠጥተሃል? ምን ውሃ እና እንግዲህ ውድ ቤተሰቦቻችን ፈታ ዘና እንዳላችሁ እርግጠኞች ነን። ያው ፊኛውን አፈነዳብን እንጂ እሱም ተዝናንቷል በእርግጠኝነት። እና የነበረን ቆይታ ይሄንን ይመስል ነበር። እንደወደዳችሁት እርግጠኞች ነን። እንወዳችኋለን።